ልህኝነቱን አላውቅም ግን ዛሬ በጣም ተሸነፍኩኝና ፈርቼ ሳይሆን በቃ ስተሰራው ብዬ ይቅርታ ጂጂ ልጠይቃት ነው። እሺ ቆልት ትላለኝ። ከዛ አየሩ ጸጥ ሲል ገርገብ ሲል የተሰካካሹን እነቃቀልሻለሁ። እኔ ቤታ እንደኛ ብትወልድና ደም ብታፈስ ምን ልትሆን ነው? ሳትወልድ እንደዚህ ነፍሷን የጨነቃት ሶማሌ ብትል የድሬዳዋ ህዝብ ብትል የሐረርጌ ሴት ብትል ከወንዱ እኩል ጫፏን አውርዳ እስከ ጅቡቲ ድረስ ከግመል ጋር የረዳች ምትክ ጀግና ሴት ያለችበት ከሰሩ የቂጥሽን እያፎቀፎቅሽ እየሸጥሽ በእናንተ ምክንያት ድፍን ድሬዳዋ ይሰ ዮኒ ማኛ ባሌ ነው እያለች የሰራችው ቪዲዮዎች አሉ። ዮኒ ማኛ የተቆራረጠ ይወድለታል የሆነ እያጫወትክ ምናምን ነገር እዚህ ጋር ሀገር ሰላም ነው ብለህ ሰላም እንዴት ነሽ ምናምን ብለህ እዚህ ጋር ስሜቷ ሲነስ ብላ ስትል እግሯ ግንጥል። Get money, stay pretty, handle your business, enjoy life, stay sexy and don't. በብልግናዬ በዘልዛላነቴ በወሮ በላነቴ ባውደልዳይነቴ ነው ራሴ ፈመስኩት ባልጊ ዘናጭ አሁንም እነግራችኋለሁ ሳምሪ ምንም አላደረገችም። ቁጭዬ ሰውነቷ ደስ ይላል፣ ሁሉ ነገሯ ደስ ይላል። እንደገና አሁን ግን በይፋ ወይ እንገናኝ ወይ እርሷ አግኙኝ ወይ እጆቴ ያግኘኝ። እንገናኝ ምናምን እኮ አትበላም ታውቃለህ? አትበላም በኤላ ታውቃለህ? ልንገራችሁ በቤት ቆይ ልዘግብሽ አንድ አገልግል በልታ የቲጂን አገልግል የጨረሰችው እሷ። ልህኝነቱን አላውቅም ግን ዛሬ በጣም ተሸነፍኩኝና ፈርቼ ሳይሆን በቃ ስተሰራው ብዬ ይቅርታ ጂጂ ልጠይቃት ነው። እሺ ሪከርድ አድርጉና አድርሱላት። ይሄ ይግባልሽ ቅማላም ዲቦራ ላኪ በሏት። ይሄ አያጠግብም፣ ይሄን ጨምሪ፣ ይሄ አያጠግብም፣ ይሄን ጨምሪ። ድብኝት አሁን ልደቴን ፏ ፈሽ እምስ ቆልት ትላለኝ። ከዛ አየሩ ጸጥ ሲል ገርገብ ሲል የተሰካካሹን እነቃቀልሻለሁ። እኔ ቤታ ንቅልቅል አድርጌ ብትንትን አድርጌ ድጋሚ ገጥሜ እሰራሻለሁ። እኔ ቤታ እኔ አንቺን ላይክ ቆሜ ወይ ይቅርታ አለመተዋወቅ ወይ ቤታይ አረ እኔ ልሸልል ጋይስ አለመተዋወቅ ወይኔ ወዳጆቼ ናችሁ ያስናቃችሁኝ ውዶቼ እንጃው ደጋፊዎቼ አናቂዎቼ ነኝ። ተይ ኢግኖር አድርጊ እያላችሁ ግን ይሁን ጨርሻለሁ። ይሁን ይሄን ባበጠው ከንፈሬ ሳሙኝ። ይሁን ዶ ብያታለሁ። እንግዲህ እንደኛ ብትወልድና ደም ብታፈስ ምን ልትሆን ነው? ሳትወልድ እንደዚህ ነፍሷን የጨነቃት። ለነገሩ ወልዳ ክዳለች ነው የሚሉ እኮ ጂጂ። ዮኒ ማኛ አውጥቶት ነበር እርጉዝ እያለች። እኔም አውቃለሁ አይጂ ላይ እያለች እኮ እርጉዝ ነበረች። ሌላ ጉዳይ ነው መሰለሽ። አትችልም። ሌላ ጉዳይ ነው። እቺ ጓደኛዋ ልጅ አይደለም እንደዚህ ያለችው ጓደኛ እኮ ታሪኳን ታውቃለች እኮ። እቺ ልጇ እሷ ናት ይባላል እንግዲህ። ልጅ ሲባል ደም ባል ታረክሰው አይደለ? ከመጀመሪያ ማጥቶት በሙሉ አሁን እሷ ለቤታዮ እንግዲህ አዝናላት ነው ማለት ነው። በቃ መናገር አትፈልግም። ጂጂ መርጣ እየተናገረች መሆኑ ነው እንግዲህ። መውለድ አትችልም ለማለት በቃ አፍራ ተሸማቃ ማለት ነው። ጂጂ ኪያ ተነግሯታል መሰለኝ። ጸልዩልኝ እንደወልድ ስትል ነበር እኮ አንድ ሰሞን። ችግር አለ። ይስቃሉ እነዚህ እኮ ያስቁኛል። ይሄ ሶስት መንግስት የበላ እንትን ይዛችሁ እበትም ትል ይወልድ አንተ ያለሽ የታደለ ነው የሚወልደው። አንቺ ቆረቆንዳ እድሜሽን ሄደሽ ሕክምና ስትሄጂ እድሜሽን በስነ ስርዓቱ መናገር አለብሽ። የሚሰጥሽን መድኃኒት እንዲሰራ አንቺ እድሜሽ 46 ሆኖ 25 የምትይ ከሆነ መድኃኒቱ አይሰራም። ገብቶሻል? ኦኬ ባይጠይቁሽም እግዚአብሔር ምስክሬ ነው። እንግዲህ ይሄን ቀዝቃዛው ጦርነት ብየዋለሁ። እንግዲህ ከዛ ሁሉ ስሜት ወርዳ ደግሞ አሁን በለስላሳው መንገድ እያጠቃች ነው። ሶማሌ ብትል የድሬዳዋ ህዝብ ብትል የሐረርጌ ሴት ብትል ከወንዱ እኩል ጫፏን አውርዳ እስከ ጅቡቲ ድረስ ከግመል ጋር የረዳች ምትክ ጀግና ሴት ያለችበት አሰዳሚ ነው የሆናችሁት፣ ተሳዳሚ ነው የሆናችሁት። ድሬዳዋን እንዳትጠሩ እራሳችሁ ድሬዳዋን ናች ቢንጋይ እና ድሬዳዋን ትሬ ምክንያቱም ሀገሬም ስለሆነ እራሴ እኔ አገሬ ነኝ ብልሽ ተሳዳሚ ነኝ በይ። ድሬዳዋ ፍቅር ነው፣ የፍቅር ሀገር ነው፣ የዋዎች ሀገር ነው። ዌልካም ሀገሮች የምን አባሽ ድሬዳዋ ነው? እናታችሁ ድንጋይ ትብላ። ራስሽን ችለሽ ተናገሪ። ድሬዳዋ የለ፣ አዲስ አበባ የለ፣ ጎንደር የለ፣ ጎጃም የለ። ከዚህ በኋላ እኔ አማራ ስለሆንኩ ኦሮሞ እኔ ነኝ ብለሽ ተናገሪ።
እኔ ነኝ። እኔ ባለጌዋ ካለ እናት ካለ አባት ካለ ተቀጪ ያደግኩት ነኝ ብለሽ ተናገር። እናትሽን ጥሪ ስትጠሪ እናትሽን ያሳደገችሽን እናትሽን ጥሪ። ብልግናሽ ሲነሳ እኔ የወይዘሪት ልጅ ነኝ። የእናትሽ ድሬዳዋ ጦሱን ይሰድና በእናንተ የተነሳ ነው ይሄ ሁላ ጣጣ ይመጣብን። እከክ እንዴ ነሽ እናትሽ ቁጭ ብላችሁ ተዘፍፋችሁ ወይ አትሰሩ የቂጥሽን እያፎቀፎቅሽ እየሸጥሽ በእናንተ ምክንያት ድፍን ድሬዳዋ ይሰደባል። ኖ ወይ ኖ ወይ ድሬዳዋ ማለት ይዶ ነው። ድሬዳዋ ቆዳ እግዚአብሔር ምስክሬን ነው። ማን ያሳደጋቸው ናቸው ድሬዳዋ? የምስራቅ አፍሪካ እኮ ዋና የንግድ ቦታ እኮ ነው ድሬዳዋ። እስቲ ነው ድረስ እስቲ ነው እስቲ አዋሽ ጀመረ ይሄድ ሴቷን እንዲህ እያደረገች ምንም ያህል ፍሩቱ አይቀራት፣ ጫሉ አይቀራት፣ ወተቱ አይቀራት። ወንዱም ቀጥ አድርጋ ከወንዱ እኩል ግመል እኮ የምትነዳ ሴት እኮ ያለችበት ሀገር እኮ ነው። በረሃ አቋርጣ እስከ ጅቡቲ እስከ የመን ድረስ የምትሄድ ጀግና ሴት ያለችበት ሀገር ላይ ተቃውሞ ብቲ የሚያምርባቸው ሴቶች፣ ስራ ብቲ የሚያምርባቸው ሴቶች። እንግዲህ ጂጂ እዚህ ጋር እነሱን ለመውቀጥ በሚል ስለ ድሬዳዋ በጣም ብዙ ትልልቅና እውነታዎችን ተናግራለች። እንግዲህ ስለ እነሱ የተናገረችውን ነገር እንለፈውና ስለ ድሬዳዋ፣ ስለ ሀረርጌ፣ ስለ ጂጂጋ ሰዎች የተናገረችው ነገር ሁሉም ትክክል ነው፣ ፍቅር ናቸው ብላለች። አዎ ትክክል ነው። እንግዲህ ዮኒ ማኛ ባሌ ነው እያለች የሰራችው ቪዲዮዎች አሉ። ዮኒ ማኛ የተቆራረጠ ይወድለታል ይወድለታል። ማኛው የተሸነሸነ ምናምን ፓርት ገጣጥሞ ይጫወታል። ማኛው እያጫወትክ እኮ የሆነ ነገሯ ንቅል ይላል። ጌታ ይቅር ይበለኝ። የሆነ እያጫወትክ ምናምን ነገር እዚህ ጋር ሀገር ሰላም ነው ብለህ ሰላም እንዴት ነሽ ምናምን ብለህ እዚህ ጋር ስሜቷ ሲነስ ብላ ስትል እግሯ ግንጥል ይልባል። የሆነ ቦታ ላይ የሆነ ቦታ እንዲያቅፈ የሆነ ነገር የሆነ ነገሯ ግንጥል ብሎ ይልባል። እንደገና መገጣጠም ምናምን ስራው ብዙ እና በጣም ሆዴ ግን አትፍረዱበት። ወገቡን ቢያመው ምኑም ቢያመው ወንድማችን ልፋቱ እንግዲህ ፈግቶበታል፣ ለፍቶበታል። እንግዲህ አትቀየሙት እያለን ነው። Get money, stay pretty, handle your business, enjoy life, stay sexy and don't እንዴት እዛ ላይ ትንሽ ከሱ ጋር ልሰዳደብ። ወንዶቹ ይሻሉኛል፣ ሴቶቹ አለቅላቂ ቤቴ ናቸው። አንተ ኧረ ተስማሙ፣ አንተና ኪኒኔ ተስማሙ ፕሊዝ። ፓስታ ቆለጥና ኪኒኔ ተስማሙ። እሷን የኔኛ ፈመስኳት በኔ ነው የፈመሰችው ትላለኝ ፌቪዬ እኔ ፍቅር። አንተ ደግሞ ዛሬ ደግሞ ሪከርድ ላይ ያለው ቤታን እኔ ነኝ ያፈመስኳታል። ጉድ! እኔ እንደው ድፍረታችሁ ግን ማን ይሄን ሞራል የሰጣችሁ? የሁሉን ህዝብ ለምን ሰደብክ ብላ በዛን የፈመሰችው። እኔ ቤታ በብልግናዬ፣ በዘልዛላነቴ፣ በወሮ በላነቴ፣ ባውደልዳይነቴ ነው ራሴ ፈመስኩት። ባለጌ አፌ ባለጌ ስለነበረ ባለጌ ሰው ቶሎ ይፈምሳል። ባለጌ ስለነበርኩኝ እንጂ እኔ ማንም ሰው አገር ምድሩ የሚያውቀው ነው። እኔ በሰው ፈምሽ ያላቅ፣ በሰው ቪው አግኝቻለሁ በራሴ ጥረት በጥረቴ። እንግዲህ ቤታን እኔ የዛሬ 4 እና 5 ዓመት በማያት ጊዜ በዚህ ልክ ፌመስ ባልነበረችበት ሰዓት እንግዲህ እንዳለችው ነው ትንሽ ከተለመዱት እና ማህበረሰቡ ከለመደው ነገር ውጪ ለቀቅ ያሉ ነገሮችን በመናገር ወይም ደግሞ ላይቭ ላይ እየገባች ሙሉ ቀን በቃ የተለያዩ በቃ ዘግናኝ የሆኑ ቻቶችን በማድረግ ነው። በዛ ነው እስካሁን ድረስ እንግዲህ ያለችበት ላይ የፈመሰችው። የሆነ ሰዓት ላይ እንግዲህ ወደ ፖለቲክሱ ከተዋት ነበር። አሁን ደግሞ ፖለቲክሱን ለቅ ከሰሞኑ ምንድን ነው እያሳዩን ያሉት እንግዲህ ለምን ሳምሪ ትናገራላችሁ አለች ብላችሁ ነው አይደል? አሁንም እነግራችኋለሁ። ሳምሪ ምንም አላደረገችም። ቁጭ ይላ ሰውነቷ ደስ ይላል፣ ሁሉ ነገሯ ደስ ይላል። እንደገና ከቲክቶክ ላይ መጣች ከእህት ወንድሞቿ ጋር ጌም መጫወት አማራት። ለምን ነው የምትበድሏት? ለምንድን ነው ተሰብስባችሁ መታችሁ ቡሊንግ የምትሆኑባት? ምን አደረገቻችሁ? ከሳምሪ በፊት ለሌላ ሰው ቆሜ ነበረ። ትክክል ያልሆነ ነገር ትክክል አይደለም ብዬ ቆሜ ነበር። አሁን ደግሞ ለሳምሪ መቆሜና ጂጂን ስደቧት ሳምሪን ተዋት ማለት ምንድነው ጥፋቴ? ግን ሳምሪን ምንም ያላደረገች ከአንደበቷ አንድ ክፉ ቃል አውጥታለች ካላችሁ ያምጡና አሳዩኝ። የኢትዮጵያን ሕዝብ ስትሳደብ፣ ሕዝብን እንደ ሕዝብ ስትሳደብ፣ ሃይማኖትን እንደ ሃይማኖት እንደ ስትሳደብ ያጣጣለችበት ሰውን የተሳደበችበት ቪዲዮ ካለ አምጡና አሳዩኝና ያንን አይቼ ሶሪ ልበላችሁ፣ ይቅርታ ስደቧት ልበላችሁ። ግን አላየሁኝም። ምንም አላደረገችም። ስታፕ
አይደለም ሳምሪ የማንንም ከፍታፍ ስንት ነገር ተናግሮ አምጥታችሁ እንዴ ተሸክማችሁ ያ እንደዚህ ያረጋችሁ እንትን እያላችሁ አይደል እንዴ እንኳን ይቺ ልጅ አንድ ነገር ያልተናገረኝ። እንግዲህ አብዛኛው ሰው ከሳምሪ ጋር ጉዳይ ያለው አይመስለኝም። በዚህ ልክም ፎከስ ያገኘችውና ትኩረት ስባ ይህን ያህል ተጽዕኖ እያደረባትና እየተጨቆነች ያለችው በእናቷ ምክንያት ነው። ምንም ጥያቄና መልስ የሌለው ነው። ይህንን ማንም ሰው ያውቀዋል። እንግዲህ ቡ ምን ማለት እንደፈለገች አልገባኝም። እዚህ ጋር ሰርጀሪ የአሜሪካዋ ፖፖ ናት። እውነት ነው። እየመረረሽ የሚሆን ዋጫት ዛጊ ያኔ ፍቅር ነኝ እኮ ዛጊነቴን እኮ ነው የምትወጂው። ለዛ ነው ሰብስክራይብ አድርገሽ የምታይኝ። ጋሼ የቤቱ ዘበኛ ልሁን ብላ በአደባባይ ስትማጸን ሰማችኋት? ያገሬ ልጅ በአደባባይ አሜሪካ ተቀምጦ የጋሼ ዘበኛ መሆን የሚመኝም አለ። ጋሽ ይገርማችኋል። ይናቆሩታል። አድርሱልኝ ለተከበሩ አባታችን ወንድማችን፣ በድጋሚ ደግመዋለሁ፣ ለተከበሩ አባታችን ወንድማችን ጋሼ ወይም አቶ ወርቁ አይተነው። አድርሱላቸው። አሁን ምንም ባላየሁት ባልቀመስኩት ባልዋልኩበት አንድ ቀን እንኳን ተገናኝተን ሰላም አለይኩም ወአለይኩም አሰላም ሳንባባል እኔና እርሶ በመልእክተኛ በኩል ያው የእርሶ ስም በተጠራ ቁጥር በመልእክተኛ በኩል ነው እየተገናኘን ያለነው። አሁን ግን በይፋ ወይ እንገናኝ ወይ እርሶ አግኙኝ ወይ እጆት ያግኘኝ። ምን ማለት ነው እጆት ማለት? ያው በገንዘብ ከሆነ ጥሩ ነው። እንግዲህ ሌላ ምንም አላሰብኩም። መኪና ፎርጌት እጇ ወርቅ የምታረገው አፓርትመንት ውስጥ ነው የምትኖረው። $1200 በወር ነው። 21 ካራት ነው። 21 ካራት ከሆነ $4500 ነው የሚሆነው። ይሄው መጣልህ 21 ካራት ይድዛ። ጂጂ ቆይ ኢንፎርሜሽን ልስጥሽ። ሚስተር እዮዳብ ቤታዩ አፓርትመንት ውስጥ ነው የምትኖረው። $1250 ነው። የራሷ ጉዳይ እነዚህ ነው። ብዙ ነው አለሷ እንዴ ያምሻል እንዴ? የምትነዳው መኪና $6000 ነው ኮስት የሚያደርገው። ለቤታየው 40 ግራም ወርቅ ማለት አረንቺ ሴትዮ ናት። መጥረኝም ወደዛ በመዳብ አራት መጥረም አንተ ሰው የሚስት የምትነዳው መኪና ያየ ስለዚህ ሴትዮ አልተረዳሽም። ለህዝቡ ነው፣ እኔ ለህዝቡ ነው። እነዚህ ሙጃዎች አይገባቸውም። ይልቁንስ የተሰጣት ጆን ዳንኤል የሰጣት አንበሳ ራሱ ከ40 ግራም ይበልጣል። ያ ማንሱ ኤርሜችድ የሰጣት ራሱ ከ40 ግራም ይበልጣል። እዛ እከኩላ ምን አንተ ምን ደሃ ብቻ ነው ባካችሁ። እሺ የፈለገውን ብቻ ግን አንበሳው ይበልጣል። አይ በርግጥ ከአንድ ባለ ሀብታም የሚባል ሰውዬ ኤክስፔክት ያደረገው እሱ በኖሮ $40,000 መኪና አውጥቼ ኳ ነበር ማረግላት። እንግዲህ ከሰሞኑ ለልደቷ 42 ግራም አካባቢ ወርቅ ተሰጥቷት ነበር። በዛ የተነሳ ነው እንግዲህ የመንጨርጨር ፕሮሰስ ላይ ናቸው ያሉት እዮዳብና እንግዲህ ጂጂ ኪያ። እንገናኝ ነው እንኳን አትበላም ታውቃለህ? አትበላም በኤላ አትበል ልንገራችሁ። በቤት ቆይ ልዘግብሽ። አንድ አገልግል በልታ የቲጂን አገልግል የጨረሰችው እሷ አይደለች? ልንገራችሁ ላውራ መጀመሪያ አንቺ ጋር ስትሆን 9 ጋር ቤት በልታ ልንገርሽ። መጀመሪያ ቀን ስንገናኝ እኔና ሊያ ኤልሽዬ ልንገርሽ አንዴ ሳትጀምር እንዳጨርሽ አንቺ ጋር ስትመጣ 9 ማህበራዊ በልታ ነው የምትመጣው። አይደለም አልበላችም። ልንገራችሁ እግዚአብሔርን ላውራ እንዴ ላውራ እራት በላም ጽድት አድርጋ ቪዲዮ ጀምራ እስክጨርስ 9 ትሪ የምትበላ ልጅ አትበላም። ልንገራችሁ ይላችሁ ስካይላይት ነበር የተገናኘ ነው ማለት ነው። ከዛ ላይ ያዋት ነበረ። ከዛ ውጪ ብያት ወጣችና ተገናኘን። ከዛ እኔ ደግሞ አንድ ምግብ ማዘዝ አልወድም። ዮኒ ለአንተ አንድ ምግብ ለእኔ አንድ ምግብ አልወድም። በቃ የሆነ ብዙ ምግብ ሲሆን ደስ ይለኛል። ከዛ ብዙ ምግብ አዘዝኩ፣ 4 ምግብ አዘዝኩ ለሁለት ማለት ነው። ሆዷን አውቀሽ ነዋ። ለሊያ ታዲያ 4 ምግብ ታዘዝኩ ታኮርፋለች። ሆዷን ስለምታውቂው ቀድመሽ 4 ምግብ ተባረክ። አይ ኤልሽዬ እኮ ትችያለሽ። ማርያም 4 ምግብ አዘሽ ቀድመሽ። አንቺ አለችኝ እኔ ላይ ሌላ የተጠራ ሰው አለ። ቆይ እዚህ ላይ ይቅርታ አለችኝ። ከዛ ኧረ እኔ ለዛ አይደለም እኔ እንደዚህ 2 ምግብ ማዘዝ አልወድም ምናምን ስላት እኔ እኮ የመሰለኝ አልኳት አለችኝ። ብዙ ምግብ ምበላ መስሎሽ እንደዛ ያዘሽ? ግን እኔ ነኝ የበላት አልበላችሁም። እሱ አልበላችሁም ላከችው እንጂ
መች ትበላለች? ያኔ ዮኒ እውነት አትበላም። እውነት አሁን ከሰው የተለየ ነገር አትበላም። እሷ እኮ ቤት በልታ ነው እሷ እኮ ስለምታሳይ ነው። አንተ ቦስ እኔ የሊያን አፒታይት ቢሰጠኝ እዮዳብ ጉቶን በልጠዋለሁ። እውነቱን ነው የምነግርሽ። የሊያን አፒታይት ቢሰጠኝ 2 እዮዳብ ጉቶ ይወጣኛል። እንዲህ ላይቭ ስለምትበላ ነው በእውነት በቃ ሁላችሁም ላይቭ ላይ የሚቀርበው ምግብ አይተሻል ወይስ ኤልሽዬ ማየት አቁመሻል? ፕሬዘንቴሽን እኮ ዮኒ አሁን ለምሳሌ ሙሉ ጸድቆ ነው እንዴ? የትሪው አበባውን ልሳ ነው የምጨርሰው። ተፍቆ ነው የሚያልቀው። በቃ አሁን እናንተ ነቀራሪ ስለምክር እታች ጻፉ። ቆይ እታች ጻፉ። ሊያ ምግብ ላይ እንዴት ናት? ጻፉልን ከታች ጻፉልን። በቃ እኔ ውሸታም ልባል? ሊያ እንዴት ነው? ሆድ እንዳስለመዱት ነው። እውነት ነው። አንድ ሙሉ በግ ከለመደች ስለሚመስላችሁ ነው። በእውነት ስለሚመስላችሁ ነው። አትበላም። እንዴ ሊያ እኮ ምግብ አዛ ማለት ነው። ትኩስ ነገር ጠጪ ስትባል ቀቅል የምትላል። እኔ እግዚአብሔርን ታው ግን እኔ አሁን እኮ ቦስ አሁን እኮ እንደዚህ ነው ያመማት ቦስ ክፉ አታናግሪኝ። ቦስ ልንገርህ ያመማት ኤልሽዬ ሂጂ እስኪ ሰው ይዘሽ ኧረ እኔ ቻይና ነሽ እንዴ የምትልኪው ሰው የለም ይጠይቋት ደህና ናት ይለኝ። አይ እንዴ ማኛው እኮ ድሮ ፎንቃ ነበረበት ይባላል። ማኛው እንዴ ነው ፎንቃ ነበረበት እንዴ በፊት? እሷ እንደዛ ብላ ነው የማይሷ እዲ ይፎነቀቅብኛል ምናምን ትል። አዎ አበላሏን አይቼ በዘጋኝ ብራዘር እንኳን የወለደ ያረሳታ የሚያር ምን የሚል ያረሰ የወለደ አይችልም በሚለው ዘጋችን በቃ ሂሳቤን ሳይሆን ሂሳቡ አብሮ አይሄድም። ልንገርህ ሀበሻ እኮ ማለት ነው ዮኒ ከባድ ስለሆነ ነው እንጂ እናንተ ሀገር እኮ ይሄ እኮ ኮንተንት ነው ታውቃለህ። ሙካባንገሮችን አታውቅም? ላይክ አስማር ምናምን ኤስማር ነው ምንድን ነው የሚባለው? እነሱን ሲበሉ ምናምን አይተህ አታውቅም? እነሱማ ስራቸው ነው ኮንቴንታቸው ነው። እንደውም ለብቻው ኮንተንት ነው እሱ ነው ምልክ እሷ ምግቡንም ሰውንም እኮ ነው ላስ ሁለቱም በአንዴ ነው የምትሄድባቸው ሰዎችን አንዱን መምረጥ አለባት። እንደውም 2 ኮንተንት በአንዴ ነው እያያችሁ ያላችሁ ስለለ የሰውም የምግብ ስጋ መምሽክ ነው በአንዴ አሁን በቃ አትናገሩ አታዋት በቃ። እኔ በዚህ ልክ ኤልሻዳይ እንግዲህ ጥብቅና የቆመችው ምክንያቱ ምን እንደሆነ ባይገባኝም እንግዲህ ሊያሾን ብዙ ቫራይቲ የሆኑ ፈዎች ይቀርባሉ እዛ ጋር በደንብ ሁሉንም ጽድት አድርጋ ስትነሳ ነው የምናውቃት። እንግዲህ አትበላም ለሚለው እንግዲህ የ2-3 ሰዓት ላይቭዋን ቁጭ ብላ እንግዲህ የሚያዩት አድናቂዎቿ ይመስክሩ። ሙሉውን ሰዓት እየበላች ከነ ዲዘርቱ ከነ ቆሎ ከነ ዳቦ ከነ ኬኩ ከነ ቡናው ከነ ውሃው ነው እንግዲህ እና እንግዲህ ሊያን አትበላም ማለት ትንሽ ይከብዳል። እንዳሉት አንቺ ጋር ስትመጣ እንግዲህ እንግዲህ ሙሉ ብፌ አስደንግጣ መታ ከሆነ ሊሆን ነው እንጂ የሚችለው 4 ምግብ ላይ ትመለስለታለች ብዬ አላስብም። እንደኔ እናንተ ምን ትላላችሁ በዚህ ላይ? ጋይስ አላስወጣትም። ለምንድን ነው ማስወጣት? አስወጣት የሚለውን ኮሜንት ሊስት ታሳስ ለምን አስወጣታለሁ? ጊቭ ሚ ሪዝን ያለ ምክንያት ምን አደረገች? በቃ ልውጣለን። ሌላ ነገር ምን አደረገች? እኔ ልውጣለን። Solo un gioco, Pietro, vai. ይደብራል። Ok, ragazzi, all'ultimo, dai. Poi basta. Faccio una cosa. ጆዬ እኔ ልውጣልና ወይ ሌላ ሳስገባ ብሎክ ሊስት ውስጥ አስወጣት የሚለውን ኮሜንት ጋይስ። ምን አደረገች? ጋይስ ምንም ሳታረግ Lei a fuori double tap e c'è. Double tap e c'è una cosa. ያደረገችው ነገር ካለ እኔ የማላውቀው ነገር ካለ ምንም ሳታረግ ዝም ብሎ ጥላቻ ጋይስ ይደብራል። ኮዝ ስለማውቀው የሱን ቦታ ስለማውቀው ያስጠላል በጣም። እንግዲህ ጆ ብዙዎችን በማበረታታት ነው የሚታወቀው ከእስርም በፊት አሁንም ላይ ያንን ነገሩን ነው እየቀጠለ ያለው። ላይቭ ጌሚንግን አብዛኛውን ሰው በማደፋፈርና ወይም የማያውቃቸውን ወይም ጀማሪ ሰዎችን በማስገባት የሚታወቅ ሰው ነው። እናቷ ጂጂኪያ ጠይቃው እንግዲህ ምንም ችግር የለም ሲላትም ነበረ። እሷን ላይቭ እያጫወታት ኮሜንት ላይ እያስጨነቁት ነው። በቃ አስወጣት፣ ከሷ ጋር ጌም አትጫወት ሲሉት ነው ምክንያት አሳውቁኝ አለበለዚያ
እናንተ ራሳችሁ ጡልኝ አልፈልጋችሁም። ቺ ቦታ መጥፎ ነች፣ አድማ በጣም መጥፎ ነው እያለ ያለው እንግዲህ ሳምሪ መጥፎ ነገር የምትናገር ሴት ሆና ሳይሆን በሰዓቱ ያው ከፋኒ ጋር በነበረው ነገር የተለያዩ መጥፎ ነገሮች አሳልፈዋል። በእናቷ ምክንያት ነው ይሄ ሁሉ ጫናና ይሄ ሁሉ መከራ። ትዳሯም እንግዲህ በዚህ ልክ ትኩረት የሳበው የእናቷ ምክንያት ነው እንግዲህ ሳምሪ ወርቅ ሴት ትክክል ትሪፕል በቃ ይወዱሻል ችግር የለም እኔ ሙድድ ነው ማረጋት እንግዲህ ከሰሞኑ ሳምሪ ጌመር ወደ መሆኑ እየተቀላቀለች ነው የምትገኘው ብዙዎችን እንግዲህ እናትየዋም እንግዲህ ጂጂ ኪያ እነ ጆን ዳንኤልን ጨምሮ አጫውቱልኝ ላይቭ ጌሚንግ አስለምዱልኝ ስትል እነ ናሆም ፎንቲን ጨምር ነው እንግዲህ ሰሞኑ ስትማጸናቸው የነበረው እዚህ ጋር እንደምናየው ሀቡም እንግዲህ አስገብታት እያጫወተቻት ነው እያበረታቷት ነው የሚገኙት ከሰሞኑ